የኔ አባት እናንተ ፖርቹጋሎች ተባርካችሁኛ ቤት የተላካችሁ ሰዎች እንዴት ደስ እንዳለኝ እንዴት ለቅሶ አንተ ላይ ያምራል። አንተ አልቅሳት ለቅሶን ሮናልዶ እንደው ከጩጬነት እስካሁን እንዲሁ ፌንት እየበላው እንዲሁ የለበስከውን ማሊያ እየተከተልኩ ስደግፍ ገብርኤል ይመችህ። ለማንኛውም ቪዲዮ ሼር ኮፒ ሊንክ እያደረጋችሁ ሮናልዶ ጋር እሱልኝ በቃ ይመቸው ለኔ የመጣሁት ገብርኤል ሰሞኑን ጨሬን ተይሻል። ሀቢቢ በመጨረሻ የሚፈለገው ተገኝቷል። አልናስር የሳውዲ ፕሮ ሊግን ከፍ አድርጎ ወደ ላይ አንስቷል። ንጉሱም ደስታውን መልሷል። የኔ አባት ሲያለቅስ ቁጭ ብሎ ቤንች ላይ እንዴት ወዲህ እንዳባቡ በእውነቴን ነው የምላችሁ። የሚገባህን አግኝታል። ደጋግሜ እናገራለሁ። እንኳን ደስ ያለን የንጉሱ ደጋፊዎች፣ የንጉሱ ቤተሰቦች በሙላ ማለት ነው። እንዴት ደስ እንዳለ በእውነቴን ነው የምላችሁ። ባለፈው ዕለት እንዴት ከፍቶኝ እንደነበር እንዴት አስከፍቶኝ እንደነበር አሁን ዛሬ ክሰውኛል። ንጉሱን ከፍ አድርጎታል። እቺ ማሟሟቂያ ናት እነግርሃለሁ። ክረምት ላይ ጠብቀናል አለማንጫው። እቺ ማሟሟቂያ ነች። እቺ ማወራረጃ ነች። እንኳን ደስ ያለን። ሲስቅ እንዴት ደስ እንዳለ ሳየው ሰንበው ሲመጣ እንዴት እንዳሳዘነኝ እኔ በእውነቴን ነው የምላችሁ። በቃ ለዚህ ነበረ ካሞነ ቢባል የሰው ልጅ በ40 ዓመቱ ያሳያችሁ በ40 ዓመቱ ዋንጫ አምጥቶ 30 ጎል ያገባል። እዩት ጉድ! በለጋ በ23 ዓመቱ ካገባው ጎል የሰበሰበው ቢጫ ካርድ ይበልጣል። አንተንና ያንን ጋር ናችሁ ዲሌት ማረግበት ዲሌት ማረጊያ በተልጣ ያ የኮርና እንጨት እናንተማ ይለይልን አንዘልቃት አራልቃትልም መጣል። እንግዲህ ሮያል ፋሚሊ ማለት ይሄኛው ነው። በቃ እኔ ሌላ ነገር አልፈልግም። ትላንት ንጉሱ ዋንጫ ማንሳቱን ተከትሎ እንግዲህ ልጆቹ በዚህ በልኩ ያኛው ፈልፈላው ነው ያልተገኘው ጎርምሶ ነው ይሆናል ብዬ ተስፋ አደርጋለሁ። ለማንኛውም ኮንግራ ብያለሁ የክሪስ ፋሚሊ። መልካም ጊዜ። ሮናልዶ ገደል ቢገባ ተከትለው ገደል ትገባለን? አዎ እንገባ ነበር። ዩናይትድ እያለ ዩናይትድ እንደገፍን፣ ማድሪድ ሲሄድ ማድሪድ፣ ዩቬንቱስ ሲሄድ ዩቬንቱስ እንደገፍን፣ ማንቸስተር ሲመጣ አንድ የዩናይትድ ጨዋታ አላመለጣንም እሱን ለማየት ብለን የሌላ ክለብ ደጋፊዎች አስቡት እንግዲህ። ከዛ አልናስር ሄደና ልባችንን ሰበረው ያራዳ ልጅ። እሱ ብቻ አይደለም አልናስር ሄዶ ለማሸነፍ ተቸገረ። የሆነ አልሂላል የሚባል ሰይጣን ሮናልዶ መዝገበ ቃላት ውስጥ ግን ማለት ነው ያራዳ ልጅ መሸነፍ የሚባል ነገር የለም፣ ተስፋ መቁረጥ የሚባል ነገር የለም። እንደውም 1000 ጎሉ ላይ ደርስልናል። በጣም ነው ደስ ያለኝ ሮናልዶ ስላሸነፈ። አደረገው ደጎት አደረገው። አንበሳው በቃ ዋንጫ በየሄድክበት በሙሉ ይከተልሃል አይደል? እንዴት አንድ ተጫዋች በየሄደበት ሊግ ዋንጫ እያሳደደ ይከተሏል። በቃ የሆነ ሊግ ላይ ተጫወተ ማለት መስታ አንድ ተጫዋች እኮ ዋንጫውን ማሳካት አለበት ማለት አይደለም። አለማሳካትም እኮ ይቻላል። ምንድነው ሮናልዶ እያደረገ ያለው? ጀም በየዞረበት በሄደበት ሁሉ ዋንጫ ካዝናው ላይ ማስገባት አለበት። ዛሬ ቻምፒዮን ሆኗል እንደምታውቁት። ታዲያ ይሄንን እንደ ትልቅ ነገር ቆጥሬ ምናምን ሻምፒዮን አልልም። ሮናልዶ እኮ ለሱ ራሱ እንደው ለስታተሱ የሚመጥነው ዋንጫ አይደለም። ግንሳ ለአረብ እግር ኳስ ላበረከቱ አስተዋጽኦ ማለት አልናስር የሚባል ቡድን 10 ምናምንኛ የነበረን ቲም ከዛ ከሞተበት መንፈስ አንስቶ አምጥቶ የዋንጫ ተፎካካሪ አድርጎ ፋይናሊ የአረብን እግር ኳስ ጭምር አነቃቅቶ ካበቃ በኋላ ይህንን ቡድን ሻምፒዮን አደረገው። ታዲያ ለዚህ ታጨበጭባል፣ ልታደንቅለት ይገባል። የሆነ መንፈስ አለው ይሄ ልጅ። እግር ኳስ ሮናልዶ መሆናቸውን የምታይበት ነው። በቃ በአግባቡ ማለት ነው። እና CR7 የእግር ኳስ ገጸ በረከት ነው። ጀማ ይመረኝ ነው ብላችሁ የአረብ እግር ኳስ ላይ የፈጠረው ግን ተጽዕኖ ማን ይለያል ነው። ለማንኛውም ኮንግራ CR7 ኮንግራ። ብሉልኝ ሮናልዶዬ ብሉልኝ ሮናልዶዬ። ገና እግር ኳስ አፍንጫሽን ይዤ ውለታውን የሮናልዶን ቃል በቃ ቆጥሬ ነው የምረከበው። አንተ በአንድ ነው የምረከበው። እንዲህ በሳውዲ ፕሮ መፋታሽ መስሎሻል? እንዲህ ፈለውን ያገባው ነው ይቷልጩጭው ያገባው ቁጣት ምት ሊቃዝኑ እኮ ነው እንደለመዱት እኮ አልናስር ሊቃዝን እኮ ነው። ሁለባቱ እየመራ አስረግጦለት እኮ ነው። 2 ጎል አስረግጦ ከቶለት እኮ ነው። ፈልፈላው ጩጬው ሮናልዶ ትበሏታላችሁ ነው። በክት እኮ ነው በልጡ በክት እንዲያስደስተኝ እንጂ እግር ኳስ እንዲያስደስተኝ
እንጂ ተወጧል። አባቴ ተወጧል። ጀማው ይሄንን ዋንጫ እሁድ ካላስር ጋር እናነሳዋለን። እሁድ ይሄንን ዋንጫ ካላስር ጋር አብረን ከፍ እናደርገዋለን። ከዚህ ጊዜ በኋላ እንኳን ደስ አላችሁ አላስራውያን፣ ይመቻችሁ። የእግር ኳስ ንጉሱ ክርስቲያኖ ሮናልዶ በመጨረሻም በደስታ አለቀሰ። ይህ እንባ ግን የሐዘን ሳይሆን የደስታና የክብር እንባ ነው። ይህ እንባ ሮናልዶ በሳውዲ አረቢያ ምድር የከፈለው መስዋዕትነትና እንዲሁም ደግሞ ያሳለፈው ፈተና ተከትሎ የመጣ የክብር መግለጫ ነው። ብዙዎች እግር ኳስ አብቅቶለታል ብለው በተጠራጠሩበት ወቅት በታላቅ ቁርጠኝነት ሰርቶ አልናስርን ለታላቅ የዋንጫ ክብር በማብቃቱ የመነጨ የደስታና የኩራት ስሜት ነው። ክርስቲያኖ ሮናልዶና አልናስር የሳውዲ ፕሮ ሊግ ሻምፒዮን መሆናቸው ምሽቱ በይፋ አረጋግጠዋል። የክርስቲያኖ ሮናልዶ ደጋፊዎች እንኳን ደስ ያላችሁ። ቢስሚላ ሆነ ተከናወነ። የንጉሥ ወዳጆች በድጋሚ እንኳን ደስ ያላችሁ። ቪዲዮን ኮፒ ሊንክ ሪፖስት ላይ ከማድረግ ጀምሩት። እዩት እስቲ ንጉሥ ከዋንጫው ጋር አቤት ግርማ ሞገስ! ደግሞም እየተጫወተ ነው፣ እየቀለደ ነው። በጣም ደስ ብሎታል። እኔ ግን ይሄ ፋሚሊ የአልናስር ስኬት ብቻ አይደለም፣ የሳውዲ ፉትቦል ስኬት ነው። ዓለም ላይ ባለው በፉትቦል ካርታ ላይ ሳውዲን ቁጭ አረጋት ንጉሱ። በሱ ምክንያት እነዛ ሁሉ ተጫዋች እነ ቤንዜማ፣ እነ ማህሬዝ፣ እነ ሴዶማኔ፣ እነ ኮማን፣ እነ ፊሌክስ የመጡት በማን ነው? በንጉሱ ነው። ንጉሱን የሚጠላውም የሚወደውም ዛሬ ቁጭ ብሎ ኳስ ሲያይ ነበር። ሰዎች በፊት እኮ ነግሬያቸዋለሁ እኮ ነጋዴዎች ምናምን ናቸው። አዛን ሲል ምናምን ጥለው ነበር የሚሄዱት። ትሬኒንግ ምናምን የለም እኮ በቃ ከሶላት በኋላ እንጫወታለን እያሉ ነበር። ዝም ብሎ በቃ ተደዋውሎ የሚጫወቱ የነበሩት እኮ በሳፋ ሩዝ ይበሉና በቃ ዝም ብሎ ለጤንነት ነበር የሚጫወቱት። አሁን እኮ ትኬት ያልቃል እኮ ትኬት የመግቢያ ምናምን አልነበረም። ሙሳፊር የሆነ ሰው ነበር ስቴዲየም የሚያድረው፣ አሞራ ነበር የሚወራው። እሱ ከመጣ በኋላ ቀየረው አብዮቱን። ዝም ብላችሁ ቅደቀለል አትዩት ንጉሱ። ሌላው ደግሞ ለስኬት ያለው ረሃብ በማንኛውም ዘርፍ ያለው ወጣት እሱን ተምሳሌት ማድረግ አለበት ብዬ አስባለሁ። ካልተሳካ መጣር የሆነ ቀን ይሳካል። እሱ እንደዛ ሲያነባ እኮ ያንን ዋንጫ ማንሳት እኮ አይደለም ያለፈበትን መንገድም ሲያስታውስ እኮ ነው። የደረሰበትን ስለሚያውቅ ነው። ምን አሳልፎ እዛ እንደደረሰ ስለሚያውቅ ነው። ስለዚህ በመሞከር በመስራት የተሻለ ቦታ እንደሚደረስ ማሳያ ነው። ለዛ ነው ያለቀሰው። ትናንት ማንነቱ ነው ሲያስለቅሰው የነበረው። ያ ሁሉ አልፎ እዚህ ደረስኩም ነው። በትናንት ስኬት አለመርካት፣ ለነገ ስኬት ደግሞ የተሻለ መስራት ነው። ያንን ነው የሚያሳየው። እሱ እኮ ባላንዶር በወሰደ ማግስት እኮ ትሬኒንግ ሲሰራ የነበረ ሰው ነው እና ለዛ ለሰራ ሁሉ ነው እየተካሰ ያለው። እንደውም ገና መቼ ተካሰ እና ምንም ሊገርማችሁ አይገባም። ብቻ ለኛ የተሰጠን ገጸ በረከት ነው እሱ። ይሄን ነው ማለት የሚቻለው። እሱ ደስ ስላለው እኔ በጣም ደስ ብሎኛል። እውነት እንደውም ብዙ አልገለጽኩትም። ኤኒዌይስ ሁላችሁም ደስ እንደሚላችሁ አውቃለሁ። ግን እባካችሁን እኛ የኛ ንጉስ ነው ይሄ፣ ስለ ራሳችን ንጉስ ነው ስለምንወደው ነው። አሞሬ ስለሚወደው ወይም እኔ ጋር ያሉ ደግሞ የንጉሱ ወዳጆች አሉ። ለነዛ ነው ይሄ ቪዲዮ የተሰራው። እኛኛ አትበሉብኝ በእናታችሁ እባካችሁን። እኔ ቤታችሁ መጥቻ አይደለም ቪዲዮ የምሰራው። እኔ በኮመንት ብትሰጡም ለኔ ጥሩ ነው፣ ቫይራል ይወጣል። ግን እንደሰትበት በቃ አትረብሹ። ማንም ቸካ ያረጋችሁ። ይሄ ለንጉሱ ደጋፊዎች ወዳጆች የተሰራ ቪዲዮ ነው። ግን ያው ቁጭ ብላችሁ እሱም ስለምክንያቱ አማራጭ የለም። ቢሸነፍ ኑሮ እስቲ ዝም አልክሳ ማለታችሁ ስለማይቀር ግን ዛሬ ክብር ምስጋና ለአላህ ይገባውና አልሐምዱሊላህ ንጉሱ በዋንጫ ፍጻሜውን አሳክቶታል። የአልናስር ማለት ነው። ወደፊት የሚሆነውን አብረን እናያለን። ለዛሬ ግን በጣም ደስ ብሎኛል። እስቲ የንጉሱ ወዳጆች የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊንክ ሪፖስት ላይ ካርጉ አደራ። ቪዲዮ የተያዘብኝ ነው፣ ቫይራል እንዲወጣ አድርጉት። አካውንቱን ፎሎ አድርጉ ያላደረጋችሁ። ቴንክ ዩ